ሰላም ከቅርብ ጊዜ ወዲህ በጣም ማስብበት ምጸልይበት የእግዚአብሔርን ምሪት እየጠየቅኩ የነበረበት አንድ ነገር ቢኖር የቅዱሳን ህብረት ጉዳይ ነው። ምክንያቱም ሁሉም ቸርች ወይም ደግሞ ክርስቲያን ተብሎ የተጠራ ህብረት በሙሉ በእውነት ያ ስላልሆነ እና አንዱም ለሰዎች ለብዙዎች መጎዳትና እኔ እንደው ይቅርብኝ ብሎ በቃ ተስፋ ቆርጦ ለመቀመጥ ምክንያቱ እሱ ስለሆነ እና የምንታዘበውም ነገር ስለሆነ አንዳንዱ ያ ብዙ ነው እና የመጀመሪያው ነገር ምን ያህል ህብረት አስፈላጊና ወሳኝ እንደሆነ እግዚአብሔር ደግሞ በጣም ያከበረውና የሰጠን ትልቅ ስጦታም እንደሆነ መረዳት፣ በዛ መረዳት ውስጥ ሆኖ ደግሞ የእግዚአብሔርን ምሪት መጠየቅ የት ጋር ልሁን፣ ምን እንዴት ይሻላል፣ ምን ትላለህ ብሎ ምክንያቱም ለኛ የሚያስበውን የሚያውቀው እሱ ነው። የት ቢያደርገን እንደሚፈልግ የሚያውቀው እሱ ነው። እኛ ዘለን የምንሄድና የምንገባበትም አይደለም። እዚህ እግዚአብሔርን ፍቃድ መጠየቅ ያስፈልጋል። ከዛ ሁሉ በላይ ግን በጣም ወሳኝ የሚመስለኝ ምን ያህል ብዙ ሰው ሲል የምሰማው ነገር እኔ እኮ ክርስቲያኖች ናቸው ብዬ አማኞች ናቸው ብዬ እነሱ በዛ ምክንያት ገብቼ ነው የተጎዳሁት ይላል። በዛ ውስጥ የማናስተውለው ነገር ክርስቲያኖች ነን ማለት አማኞች ነን ማለት ደካሞች አይደለንም ማለት አይደለም። ሰባሮች አይደለንም ማለት አይደለም። ሰዎችን አናስቀይምም ማለት አይደለም። ስንነካ አንጎዳም አንቀየምም ማለት አይደለም። ስለዚህ ያ ህብረት የብዙ ሰባሮች ነገር ግን በክርስቶስ ምህረትና ፍቅር የዳኑ በዛ በክርስቶስ ደም አንድ የሆኑ እህትና ወንድም የሆኑ ሰዎች ህብረት ነው። ስለዚህ ሰዎች ሊያስቀይሙን ይችላሉ፣ ሊጎዱን ይችላሉ። እኛ ደካማ እንደሆኑ ሁሉ እነሱም ደካሞች ናቸው። ለዛ ነው መጽሐፍ ቅዱስ በገላትያ 6:2 ላይ እያንዳንዱ የአንዱን ሸክም ይሸከም የሚለው። ሸክም ባይኖርብኝ የሚሸከምልኝ ወንድም እህት አያስፈልገኝም። ሸክም ባይኖርበት ላግዝ ልሸከምልህ ማለት አይገባኝም። ስለዚህ የምንሸካከም ነን፣ እንድንሸካከም ነው እንደውም ህብረት ያስፈልገን። ስለዚህ ፍጹም ስላልሆንኩኝ ደካማ ስለሆንኩኝ ስለማልችል ብቻዬን ነው ህብረት የሚያስፈልገኝ። አልችልም ብቻዬን እና ያኛውም ወንድሜ እንደዛው ነው። አይችልም፣ አትችልም እህቴ። ለዛ ነው ብዙ ህብረት ውስጥ ያለችው እና እዚህ ጋር ነው ኢየሱስ እንዳለው እንደ እባብ ብልሆች እንደ እርግብ ደግሞ የዋሆች ሁኑ እንደሚል እንደ በየዋህነት ልባችንን በጣም አስፍተን በብዙ ፍቅር እህቴ ወንድሜ ብለን መሄድ እንዳለብን ሁሉ ደግሞ ብልህነት የሚያስፈልገን ደግሞ እንዳልጎዳ ራሴ እንዴት ልጠብቅ እያለን በማስተዋል በጥንቃቄ በብልሃት መሄድ የሚገባን እና እንዴት ክርስቲያን ሆኖ ይሄን ያደርገኛ እንዴት አማኝ ሆና ምናምን የሚል ነገር ውስጥ አንገባም። መጨረሻ ላይ በማስተዋል እስካደረግነው ድረስ ማለት ነው እና ደካማ መሆኔን ሰባራ መሆኔን ወንድሜም እህቴም እንደዛ እንደሆኑ ካወቅኩኝ አካሄዴን አረማመዴን አውቃለሁ ማለት ነው። ያ ይጠቅመኛል። ሌላኛው የማደጊያው ግራውንድ ነው። ለማደግ ራሴን የማይበት ቦታ ነው። ለካ እንደዚህ ነኝ የተተከለ ነገር አይደለ፣ የሚበቅል እያደገ ያለ ነገር ነው። በየጊዜው መገረዝ መቆረጥ ምናምን የሚያስፈልገው እዛ መሬት ላይ ሲሆን ነው የሚገረዙ የሚቆረጡ ነገሮች መታየት የሚችሉት መውጣት የሚችሉት። እንዲህ ነኝ እንዴ እምለው፣ ለካ እንዲህ ትዕግስት አልባ ነኝ፣ ለካ እንዲህ ቁጡ ነኝ፣ ለካ እንዲህ መታገስ አልችልም፣ መሸከም አልችልም፣ እንዲህ ድንጉጥ ነኝ፣ እንዲህ ፈሪ ነኝ። ገባችሁ? የስጋ ነገራችን የስጋ ፍሬዎቻችን ወጥተው በደንብ የሚታዩት ህብረት ውስጥ ስንሆን ነው እና የዛኔ መጸለይ እንችላለን። ጌታ ሆይ አግዘኝ፣ ይሄንን ከኔ አንሳው፣ ለእህቴ እንድመች ወንድሜ እንድመች ማለት እንችላለን። እንዲሁም ደግሞ መንፈሳዊ ፍሬዎች የተባሉትን የመንፈስን ፍሬዎች ማፍራት የምንችለው እዛው ነው።
ስጋችን የስጋ ነገር የተቆረጠ እየወደቀ በሄደ ቁጥር ደግሞ የመንፈስ ፍሬ ይፈራል። ይቅርታ መጠየቅ እችላለሁ። ኢጎዬን ወደ ጎን ትቼ ይቅር በይኝ እህቴ፣ ይቅር በለኝ ወንድሜ ማለት እችላለሁ። መበደል መሆኔን አውቄ ይቅርታ እጠይቃለሁ። ደግሞ ይቅር ማለትም እማራለሁ። ስለዚህ ሲነኩኝ በቃኝ በቃኝ ብዬ በሬን ዘግቼ አልቀመጥም። ይቅር ማለት እችላለሁ። ቸርነት ማድረግ እማራለሁ። ያ ነገር ያድጋል እዛ ውስጥ። መውደድን እማራለሁ። መውደድ ቀላል ነገር አይደለም። ዝም ብለን ሰው ልንወድ አንችልም። የመንፈስ ፍሬ ነው እና እርስ በርሳችሁ ተዋደዱ ቀላል ትዕዛዝ አይደለም። እርስ በርሳችን መዋደድ የምንማረው ህብረት ውስጥ ነው። ሲበድለኝ፣ ስትበድለኝ፣ ስታስቀይመኝ፣ ሲነኩኝ፣ ሲከዱኝ፣ ከጀርባዬ ሲሄዱ እኔም እንደዛ ሳረግ መወደድን ዝም ብዬ ላገኝ አልችልም፣ ወይም መውደድን ዝም ብዬ ልሰጥ አልችልም። በእግዚአብሔር ጸጋ እየተራረምን እያለቀስን እየጸለይን ነው። አሁን ሰው ሁሉ በሩ ዘግቶ በሚቀመጥበት ጊዜ ቨልነብል መሆንን የምማረው ህብረት ውስጥ ነው። ወንድሞቼ እህቶቼ ጸልዩልኝ፣ ይሄ ድካም አለብኝ፣ ይሄ እንደዚህ ብዬ ራሴን ማሳየት በጣም ከባድ ነው አይደለም እንዴ? እሱን የምማረው በህብረት ውስጥ ነው እና ይሄ ሁሉ የህብረት ፍሬ ነው። ለዛ ነው እግዚአብሔር ህብረት ውስጥ እንድንሆን የፈለገው፣ አንዳችን አንዳችን እንድንሸከም የፈለገው፣ አብረን እንድንነካካ የፈለገው እና ሸንጋይ የሆነ ማንነት ካለን እዛ ውስጥ እንጥላለን። የወንድማችንም የእህታችንም እንደዛ ይሄ ኢትዮጵያዊነት የሰጠንን ራሱ በክርስቲያንነት ነው ልንጥል የምንችለው፣ ወይም ባህል የሰጠንን ማንኛውንም ከእግዚአብሔር ያልተቀበልነውን ነገር በሙሉ እና ሌላው ደግሞ አንዳንድ ሰው ከማያምን ሰው ጋር ያለ ህብረት ሳይሻል አይቀርም። እንደውም እኔ እግባባለሁ ምናምን የሚል ሰው አለ። ከሚያምን ሰው ጋር፣ ጌታን ከሚፈራ ወይም ከሚወድ ሰው ጋር ያለን ህብረት ነው መሰረት የሚሆነው ብዬ አስባለሁ። እዛ ሄደን ኢንፍሉዌንስም ለማድረግ ጥሩ ግንኙነት ከሌለኝ፣ መንፈሳዊ ነገር ነርቸር የማይደረግ ከሆነ መወሰድ ነው እንጂ የሚሆነው ምንም ተጽዕኖ ማሳደር አልችልም። ወይም ዝም ነው የምለው መሀል ገብቼ። ጌታ መታየት አይችልም በእኔ። ለምን ወንድሜን መሸከም፣ ወንድሜን መታገስ ማልችል ሰው፣ ማያምን ሰው እንዴት እችላለሁ? በእግዚአብሔር ቃል ልሞግተው የምችለው ወንድሜን ማረም መሞገት ያልቻልኩኝ ሰው ጌታን የለም የሚል ወይም ማያውቅን ሰው እንዴት አድርጌ ምን ብዬ አይሆንም። እና እዚህ ጋር ያለን ህይወት፣ እዚህ ጋር ያለን እድገት፣ እዚህ ጋር ያለን መሰረት በጣም ወሳኝ ነው ወጥቶ ሌሎችን ኢንፍሉዌንስ ለማድረግ። ያለበለዚያ እኛ ነን ኢንፍሉዌንስ የምንደረገው እና የምንሄደው። እሱንም በጣም ማስተዋል ይፈልጋል። እና ምን ልል ነው የፈለግኩት፣ ያለ ህብረት በሬን ዘግቼ ቤቴ እሁድ አንድ ቀን በሳምንት ተካፍዬ በቃ ዘልቀዋለሁ ኖሯለሁ የሚባል አይደለም። ያ የእግዚአብሔርን ፍቃድ አይደለም፣ ፕሮሚሱም አይደለም። የእግዚአብሔር ፕሮሚስ እሱ አይደለም። 2 እና 3 ሆናችሁ በስሜ፣ ያ በስሙ የሆነ ህብረት ውስጥ ነው ጌታ ሊገኝ የሚችለው፣ ሊመክር የሚችለው፣ ሊገስጽ የሚችለው፣ ሊባርክ የሚችለው፣ በአንዱ ጸጋ አንዱ ሊታረም፣ ሊማር፣ ሊሻሻል የሚችለው እና የህብረትን ቫልዩ የሚያሳንስ የሚያወርድ በቃ ግድ የለም ብቻህን ትዘልቀዋለህ የሚል ያ አስተሳሰብ አሁን እዚህ ምድር ላይ በጣም የሞላው የግላዊነት በቃ አስተሳሰብ በርን የመዝጋት ራስን የጠበቅን ይመስለናል፣ ግን አልጠበቅንም። እንደውም ስጋችን በጣም እየተመቸው እየፋፋ መንፈሳዊ ነገራችን እየቀነጨረ እንዲሄድ የሚያደርግ ነው እንጂ የምናድግበት አይደለም ለማለት ነው። ወይ በህብረት ውስጥ እናድጋለን ወይ ደግሞ አናድግም ከነጭራሹ። እዚህ ላይ እናስብበት፣ በጣም ትኩረት እንስጥበት።